የኔ እንቁ ቤተሰቦች ዛሬ ለምሳ የሚሆን ቀለል ያለ የአትክልት መኮሮኒ እናዘጋጃለን። እንግዲህ ግብአቶቹ እንደምታዩት እዚህ ፍለፊቴ አለ። የትም እንዳትሄዱ ከኔ ጋር አብራችሁ ቆዩ። አሁን መከታተፍ ከመጀመራችን በፊት ውሃችንን እዚህ ጋር እንደዚህ እንጥዳለን፣ ለመኮሮኒ መቀቀያ ማለት ነው። ከዛ በኋላ ምን እንጨምራለን? ትንሽ ጨው እንጨምራለን። በመቀጠል ዘይት ትንሽ እናደርጋለን። ከዛ ውሃችን እስከሚፈላ ድረስ ወደ መከታተፉ አትክልታችንን ወደ መከታተፉ እንሄዳለን ማለት ነው። ለሰላጣ ስለሆነ እንደዚህ ሽሪሚሪ አድርገን ነው የምንከትፈው። በመቀጠል እንግዲህ እንደምታዩት ባሮ ሽንኩርታችንንም እንደዚሁ በስሱ አድርገን እንከትፋለን። እንግዲህ ሽንኩርቶቻችን ተከትፈዋል። እዚህ ጋር እንደዚህ አድርገን እንገለብጣቸዋለን እቃ ላይ። ውሃችን እንደዚህ ተፍለቅልቆልናል። መኮሮኒያችንን እንጨምራለን። መኮሮኒው እንግዲህ እስከሚበስል ድረስ ወደ መክተፉ እንሄዳለን ማለት ነው። የኔ እንቁ ቤተሰቦች እንግዲህ ዘይታችን ላይ ሎሚያችንን እንደዚህ አድርገን እንጨምቃለን። ዘይቱ ላይ ሎሚያችንን እንደዚህ በደንብ አድርገን ከጨመቅን በኋላ ኮረሪማችንን እንጨምራለን። ከዛ ጨው እንጨምራለን። እንጨምርና ከዛ እናዋህደዋለን ማለት ነው። እንደዚህ አድርገን እናዋህደዋለን። ለአትክልታችን እንግዲህ እንደዚህ ያዘጋጀነውን ውህድ ኮረሪማው፣ ዘይቱና ይሄው እንደዚህ አድርገናል። ሎሚውን ጨምረናል። ከዛ በመጨረሻ ምን እንጨምራለን? ነጭ ሽንኩርታችንን እናደርግና አሁን ምንድነው የምናደርገው? አንድ ላይ እናዋህደዋለን ማለት ነው። አንድ ላይ በቃ እንደዚህ አድርገን እናዋህደዋለን። ሁሉ ነገር ገብቶበታል። የኔ እንቁ ቤተሰቦች ይሄው መኮሮኒያችን ቆንጆ ሆኖ በስሎልናል። እናጠለዋለን። ይሄንን ውሃ ስለሌለ እንግዲህ እንደዚህ ቀዝቃዛ ውሃ አድርገን እናቀዘቅዘውና ጠሉልናል። አሁን ከአትክልታችን ጋር እንደባልቀዋለን ማለት ነው። በስማም እጅግ በጣም ነው የሚያምረው። ነጭ ሽንኩርቱ፣ ኮረሪማው በጣም ሽታውን ቆንጆ እንዲሆን አድርጎታል። መዓዛው እጅግ በጣም ደስ ይላል። እንደዚህ አርጋችሁ ቀልል አርጋችሁ እንግዲህ ማዘጋጀት ትችላላችሁ። ብዙ ሰዓት አይፈጅም። መኮሮኒ የምትቀቅሉበት ሰዓት ነው እንግዲህ እችን ከተፍ አርጋችሁ የምታደርጉት። እናንተም እንደዚህ አርጋችሁ እየሰራችሁ መመገብ ትችላላችሁ። የኔ እንቁ ቤተሰቦች እንግዲህ እንደዚህ እንደምታዩት በጣም የሚያምር የአትክልት መኮሮኒያችን ሰርተን ጨርሰናል። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በኮሜንትም አስተያየታችሁን ለግሱኝ። አመሰግናለሁኝ። እስኪ አሁን እንቅመሰው። በስማ እጅግ በጣም ነው የሚያምረው የሚጣፍጠው። የነጭ ሽንኩርቱና የኮረሪማው ቃና ራሱ በጣም ልዩ መዓዛ ሰጥቶታልና እናንተም
እንደዚህ ቀለል አድርጋችሁ ሰርታችሁ ተመገቡ። ከኔ ጋር ስለቆያችሁ እጅግ በጣም አመሰግናለሁ።